ልንገራችሁ፣ በቃ ማታ ልንገራችሁ። ሰርፕራይዝ ላድርጋችሁ። ነች እኮ አልኳችሁ። እኔ ማርያምን አልኳችሁ አይደል እንዴ? ማርያምን አለች። ታድለሻል። በቃ ልኝ ብላ ወስናለች። ግን ማርያምን አትበይ፣ ያው ዝም ብለሽ ነች በይ ይሻላል። ግን ስራ ፈታዎች አሉ አይደለም? እነሱ ለምን ስራ እንትን ምን ብለሽ መናገር አለብሽ? አንቺ አጠገብሽ ካለ ሰው እሺ፣ ማርያም ይቅር ይበለኛ። ማርያም ትቅር ትለኛለች። ግን ሳይሽ ታጉንጭሽ እንዴት ስትይ ከዚህም ስትወይ እስቲ ሳቅበይ እኮ ራሷ ናት። ኧረ እንደመብራን ይቅር ትበለኝ። ግን ራሷ ናት። እውነትሽን ነው። አይኗ ብቻ ነው የተለየብኝ። እዛ ጋር ትንሽ ያነሳለ እዚህ ጋር ጎራ እኮ ፊውታር እኮ ሲያነሷት እንትን ቅላቷ እዚህ ላይ እንትን ስል በነገራችን ላይ ፎቶና ቪዲዮ አንድ አይደለም። አዎ፣ ምክንያቱም እንዲህ ራስሽ ነሽ። ወይኔ ጉድ! የሚነሳ ፎቶ እና ይሄ ቪዲዮ አለ አይደለም? ወይኔ ሆዴ ቆሰለ ዛሬ። እኔ እኮ ቤት ውስጥ ገብቼ ልንጎዳጎድ ለማገኘት ዩቱብ ሄዳለሁ፣ ፌስቡክ ላይ፣ ቲክቶክ ላይ በጣም ደከምኩ። ፎቶ ብቅ ካለው ጀምሮ ኧረ በየቦታ እሷ ብቻ ናት እኮ። ሰሞኑንማ ያሷ ነው። ሰሙ ልንገራችሁ እስኪ ቢጃማውን ታሳየን እሷ ሲያየው እሱ ወዲያውኑ ነው ያስጣለኝ። አርጅቷል። እንዴት ይሄን ትለብሻለሽ? እኔ ቤት ነው ማለት ነው። አቷሽ አይልም እንደዛ። ማሪ ለማንኛውም እንዳትረሽኝ። ሸርቡስ አለ ቅላታችሁ። አሁን ምርጥ ማይንድ ያለው ሰው መጣት ያለሽ አርቆ ምን ላድርግ ብለሽ ነው ታዲያ? እውነት መታደል ነው። እግዚአብሔር እውነትሽን። ይችን ቢጃማ ሳይን እስከ ሸርባ ሳይንና በቃ ከስር ከስርሽ እንተከላለን። እርጥብ ነች ውጭ ስደርቅ ዩቱብ ላይ ፎቶ አድርጌሻለሁ። ድርጅት ስቶች ጠሬን ያገኘሽኝ አለ ሳምሪ ልዩ ስትይ አግኝቼሻለሁ። ሰብስክራይብ አድርጌሻለሁ። በዚህ ደግሞ የተመለከተው ቪዲዮ ሼር አድርጊበት። ከዛም ፖስት እናደርገዋለን። አሰሪቻችንም በዛው ያዩታል። ከምር እኔ ግን ክብር እንዳለን ይወጣ ቅንብር ምናምን እንዳይሆን ብዬ ተውኩት እንጂ ለሴት ማሳየት በጣም ፈልጌ ነበር። እንደው ቤተሰብ እዚህ ያላችሁት ይኸውላችሁ፣ የኔ ውዶች፣ የኔ መዳም ሁሌ ነው ቲክቶክን የምታየው። አሁን ስለነሱ ምን ብዬ ለወራ? በደንብ ንገሩኝ። አሁን እኔ ምን ታያታለች መሳት ልንገርሽ። የታደለው እንደዚህ አይነት ቤት ገብቶ በፍቅር ይኖራል፣ አብሮ ፈጥሮ ይነሳል፣ ይስቃል። አንዳንዶቹ መድኃኒት እያሰቃዩ በረሃብ ስልካችንን እኛ ጋር ምግብ የለም። እኛ ማርያምን እኛ ምግብ እየሰረቅን ነው የምንበለው። ድንግል ፈጣሪዎች ይጸየፋሉ። ለሚጸየፉ አሰሪዎች ሴት ትጸየፋለች። አሳያት። ፕሮፋይል አድርጉ። እኔ ምን እንደምታረጉት ማለት ነው። ምንም መናገር ማስረዳት አይጠበቅባችሁም። እንትን ላይ ዋትሳፕ ላይ ማለት ነው። ሁላችሁም ፕሮፋይል አድርጉ። ቻሌንጅ ሰጠዋል። ሁላችሁም ፕሮፋይል መናገር አይጠበቅባችሁም። ማርያምን አሁን ገና እሺ፣ ዋትሳፕ ላይ እኔ ሴትዮ ቡቱም ላይ ነው ማያ ቡቱም ላይ ቢሆን ሂጄ ሰቅያ ያሳያታለሁ። ሁሌ የምንደዋወለው በዛ ነው። እኔ ዋትሳፕ ወላሂ እኔ የሆነ ቅንብር እንዳይሆን ብዬ ፈርቼ እስካሁን አላረኩም። ከትናንትና ወዲያ ነው ያየሁት፣ ግን እስካሁን በቃ ዝም ብራለ እንዲ ማርዬ ምን ሆነሻል? በመንግስት ጉዳይ አለ እንዲ መንግስት እኮ ነው ይሄ ሰውዬ እኮ መንግስት ነው፣ ተወዳጅ መንግስት። እኔ ግን ቪዲዮን ነው ማሳየት። እኔ ግን ገና ከዱባይ ሳልወጣ ፎቶ መነሳት ፈልጋለሁ ይሄ ሰውዬ ጋር። አንቺ ደግሞ እንግዲህ እና አንቺም ቀንተሻል ማለት ነው።
አረበስ በጣም ለጨዋታ ነው የኔ ውድ፣ ለጨዋታ ነው። ምን ነው አሽቃበጣችሁ ብዙ። ደስታው ነው እንደዚህ ለአንቺ ነው ደስ ያለ ነው እኮ ፈታ እያለን ነው። ሰው ከታች ኮሜንት ፈታ እያለን አሁን እስኪ በውስጥ ላኩልኝ የሚችል ሰው ካለ በአላህ አንቺ ብላኝ ነው ቲክቶክ ላይ ሼር አደርግልሻለሁ። እሺ በውስጥ ሼር አድርግልኝ። ፎቶ ስክሪንሾት አድርገው፣ ፎቶውን ስክሪንሾት አድርጊው። አንቺ ስለማያደርግ ነው። ለማንኛውም እኔ ወጣሁኝ። እሺ አይዞሽ፣ በርቺ፣ እንወድሻለን። ዝም ብሎና እኔን አዳምጡኝ። ሰላም ጤና ይስጥልኝ። ሰባር ዜና ለመዳም ቅመሞች አትዘጉን። ለመዳም ቅመሞች በሙሉ የዱባይ መንግስት ቀን እንዲወጣላቸው እንዲህ ሲል ተገለጸ። እንዴት ሲል እንደምን አለ በትርፍ ጊዜው ኢትዮጵያን እንዲያስተዳደር እንደለሌት እንኳን ማስተዳደር ለቀን ሳምሪ ምን ይደረግልሽ ከተባልሽ ማለት ነው ስለኛ ልጆች ያለውን ነገር አጠቃላይ ማርያም ለጨረፍ ብታረጊ አሪፍ ነው። ምን መናገር የምትፈልጊው ነገር አለ ከተባልሽ ማለት ነው እግዚአብሔርን እውነትሽ ስለ ደሞዝ ጭምር ቪዲዮ የምሰራው በቃ ገብቼ እኔ የሚገርምሽ ስራዬን ትቼ ነው እስካሁን የማያችሁ። ማርያምን ይህን ፎቶ አድርጎ በአረበኛ የሚሰራ ሰው ያስፈልገን ነበረ። በደህና ፐርፌክት የሆናችሁ ሰዎች ቪዲዮ ስሩ። ወይ በአረበኛ ስሚ መስቀሏን አድርጋ እንዴት ደስ እንደምትል ብታይ። እስኪ አረብኛው እኔ ጋ ያወራና ትቼ ያለሽ አቺ የምንባባል ትንሽ ደግሞ ያላ እንግዲህ مين اللي يعرف عربي 100%؟ ነጭ አምላክ ሀበሻ ነጭ አምላክ ሀበሻ ማለት አሁን ነው። ማርያም ልታደግ ነው ማለት ኮሜንት የጻፈው እኔ በአማርኛ ዘግባለሁ። የናሁን ሰናይ ፎቶ ያደረገችው ራሱ ምን አስባ ነው? ታውኝ እኔማ እንዴት እንደምዘግበው ታየኝ። ወይየው እኔ እናንተና ልለማመድ እስኪ። ሰላም ጤና ይስጥልኝ። አይደለም ቆይ እንደዚህ ነው። ከዜናው ጋር ነኝ ባለው ቆይ እናንተ ዝምብሩና ሳውቁ እሺ ዝም ብለን ነው እኮ የምንስቀው። አዎ እንዴ እንዳሮጡ እሺ እስኪ መጀመሪያ ዜና ምን እንደሚባል ንገሩኝ እስኪ አንድ በሉ ከመጀመሪያዋ። ሰላም ጤና ይስጥልን፣ እንደምናላችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በሙሉ በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። እኔ ሳምሪ ሲሆን ይህን ዜና የማቀርብላችሁ ከሳምሪ ልዩ 21 ቲክታክ ፕሮግራም ላይ ነው። ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። ቤቱን ፎሎ ማድረግ አትርሱ። እንዲሁም ደግሞ ለየት እና ሰፋ ያሉ ፕሮግራማችንን ለማግኘት ሳምሪ ልዩ ዩቲዩብ ቻናል በማርያም አንዴ እንዳታወሪ ቆይ ዝም በይ። መጀመሪያ እንትን ላል ኤርፎን ይለውጣና ቆይ ወዲህ እንዴ ነው ኤርፎን እንትን ሱድ እውነት በቃ ጋዜጠኛው ነው ራሱ ቁጭ ያለብኝ። ገስቱ ሙሉ ስለሆነ ሀባይ አሁን አውሪ ስልሽ ታወሪ ያለሽ ቆይ እንዳታወሪ አሁን ቆይ ሁላችሁም ሪከርድ አድርጉ ፖስቱኝ በቤት ማታ ላይ ቢጃማውን ይዘሽ ነኝ። እሺ ሁላችሁም ሪከርድ አድርጉ። ከታችም ያላችሁ እንትናችሁ ላይ ፖስቱልኝ እስኪ ሰው አድርጉኝ ልፈምስ። ዩቲዩብም ቲክቶክ የሚፈምስ ሪከርድ የምታረጉ ማድረግ የምችሉ ሪከርድ አድርጉ። እሺ እኔ ዜናውን ስጀምር ማለት ነው። ከዛ ዘግተን እንወጣለን። እሺ በእንዲህም ብታረጊው ደስ ይለኛል። ወይኔ ዛሬ እንደ ዛሬ ፍቅያላችሁ በኔ አርጊ በእናትሽ በሉ እናንተ እንደሆናችሁ እናቴ ስራ ደርሳችሁ ነው መሰለኝ። ለማንኛውም ሳጠራኝ እየቀደውሽ እኮ ነው የሚኖሩ እየተቀዳ ነው እኮ። አይ ዜናው ብቻ ነው ሌላ ተታረው ምናምን እንዳትለቅ ቆርጠሽ ሪካርድ እንትን አድርጊው። ሰላም ዜና
ሰላም ጤና ይስጥልን፣ እንደምናላችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ይህ ፕሮግራም የሚተላለፍላችሁ ከሳምሪ ልዩ 21 ቲክታክ ላይ ሲሆን እንዲሁም ደግሞ ሰፋ ባለ ፕሮግራማችን ልታገኙን ከወደዳችሁና ከፈቀዳችሁ ሳምሪ ልዩ ዩቲዩብ ቻናል ሰብስክራይብ ያድርጉ። ወዳችሁ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። የምን ጊዜ ምርጫችሁ ሳምሪ ልዩ 21 ቲክታክ እና ሳምሪ ልዩ ዩቲዩብ ቻናል እናመሰግናለን። ማሻአላህ መሻላ ተባረክ الرحمن ኔትወርክ ይዞሽ ተቆጣጣ ጀግና ኢትዮጵያዊ ሪከርድ ያላረገ ካለና ጆሮአችንን ምን ነው ጋይስ? ጆሮአችንን እንፈልገዋለን እንጂ እኔ ልወጣ ነው። አላውቅም እንግዲህ ስራዬን ከጨረስኩ ዩቲዩብ ላይ ቪዲዮ ተክተክተክ። ለማንኛውም እኔ ወጣሁኝ ስለነበረን ቆይታ አመሰግናለሁ። ደስ ብሎኛል። ማርያምን በርቻ ይዘሽ እኔም በጣም የምወዳችሁ ክበሩልኝ። ስራ ባይኖረኝና ያው እቺ መዳሟ ባትመጣ ነው እናወራ ነበር። እኔ ራሴ ሰሚራ ነው። ሁላችንም ወዳችኋለሁ። ሰው ማለት ነው ይሻላል። አይዞሽ ሰላማችሁ ብዙ ይበልባላችሁበት። አሜን አሜን። በርቱ በርቱ። ለቤት የማርያም አትበል። በሰላም ሀገራችን ገባች። ለምታመልኩት አምላክ ሁሌም አይለያችሁ። አሜን አሜን። እናመሰግናለን። ውድ አሜን። በቃ ቻው፣ ደህና ሃይ። ሰላም ነሽ? እንዴት ነሽ ማሪ? አለሽ? አለሁልሽ። እንዴት ናችሁ? አለን። እኔ ውድ ሁሉ ሰላም ሁሉ ሰላም። ደስ እስኪ ዜናዬን ሪከርድ ያደረጋችሁ በቲክታክ ለመፖስት ተዘጋጃችሁ? እስኪ ከታች አንዳንድ ቁጥር ጻፉልኝ። ሽልማት አለው። ኧረ አልተዘጋጀሁም ነበር፣ ገና እያየሁሽ ነበር እስካሁን። በቃ ሪከርድ ካላረግሽ ሽልማቱ ቀረብሽ። እኔማ በጣም ደስ ብሎኝ ከመጀመሪያው ነው ያየሁሽ እኔ። እሺ እኔዎች ለቀልድ ነው። እሺ ማሪ እና እንዴት ነበር? ሁሉ ሰላም ማለት አንቺ ጋር አሪፍ ነው ስራ? አሁን ሊወጣ ስለሆነ ነው ማለት ነው። አልሐምዱሊላህ አሪፍ ነው። እኔ ጋር አንቺ ጋር እንዴት ነው? በእናትሽ አኮራሽ ነው። አነጋጋሪ ሆንሽ እኮ በአሁኑ ሰዓት። እኛም ኮራን ባንቺ ሙች ኦ ማንን የሳብኩት? ይቅርታ ሳላውቅ ሳብኳት። ሌላ ገስት ሌላ ብቻ ነው ካልተመቸሽ ችግር የለም ማለት እንዴት ነሽ? ዋው አስከበርሽን ሙች። አለን አለን። በእናትሽ በጣም ነው የኮራንብሽ። አስደሰትሽኝ መጨረሻ እኔ ራሴን አሁን ዜናውን ልድገምላችሁና ልወጣ ነው። ሪከርድ እያደረጋችሁ ከታች 320 ሰው አላችሁ፣ ከላይም አላችሁ፣ እንዲሁም ከውጭ የምትሰሙኝ በሙሉ እኔም ሰው ነኝ፣ እኔም ቅመም ነኝ እንደናንተ እና ይለፍልኝ። ሪከርድ እያደረጋችሁ ፖስቱልኝ። መልካም ልብ ያለው እየመጣ ፎሎ እና ሰብስክራይብ ያድርገኝ። ሳምሪ ጉሮሮሽን አሰሩ። ተዘጋጃችሁ? ከታች ያላችሁ ተዘጋጃችሁ? ሪከርድ አድርጉ፣ ፖስቱት። ኦኬ ቆይ ሰውልሳል። ሰላም ጤና ይስጥልን፣ እንደምናላችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቲክታክ ቤተሰቦቼ እንዲሁም የዩቲዩብ ቤተሰቦቼ ይህንን ፕሮግራም የምትከታተሉት ከሳምሪ ልዩ 21 ፕሮግራም ሲሆን እንዲሁም ደግሞ እኔ በሰፊው ለማግኘትና በሰፊው ለመወያየት ሳምሪ ልዩ ዩቲዩብ ቻናልን ሰብስክራይብ ያድርጉ። ሰብስክራይብ እና ፎሎ አድርጋችሁ ስለምትከታተሉን የዘውትር ደንበኛችን ስለሆኑ ከልብ እናመሰግናለን። እንወዳችኋለን። ሰላም ለኢትዮጵያ፣ ሰላም ለሀገራችን። አሜን። ተባረክ። ምንድነው ያላደረገ በእነሱ ድምፅ የስልክ ገባ እንጂ እግዚአብሔር ይባርክ። ጦጣ ግን ችግር የለም። ራሴ ይዘናል። አሁን ሪከርድ አድርገናል። ሳምሪ የኔ ራሱ ሳልድ ፖስታል ተዋለን እንደጉት ምን እንደሆነ ነው እንዲሆን ነው ፎቶ
ፖስት እንትን አልበምሽ ውስጥ አሳጥቢና አስገባዋለሁ። ቀላል አስገባ። የሰው ክብር እንዳለን ነው የሚነግረው። ምን ለመሆን ነው ይባላል። ለአብይ የሚላክ ልዩ ነሽ እኮ በእናትሽ። እኔ አልበም ነው የማደርገው ከዚህ በኋላ ዋይሌ ውስጥ በልቻው ማሮች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም ስራ። ፎሎ አድርጌሻለሁ። ይሄ ፎቶሽ ዩቲዩብ ላይ አዲስ ተቃጥሎብኝ አዲስ ነው ያልኩት የከፈትኩት። እሺ ነው ዲማሪ። በዚህ አጋጣሚ ፎቶ አንቺ ነው ወይ ያላችሁ ለተምታታባችሁ ታላቅ እህቴ ናት፣ እኔ አይደለም በላ። አይ ሌላ ምን ልበላው? ባንወለድም ያዳምና የሔዋን ዘር። ኦ ማይ ጋድ አማርኛው ራሱ ጠፋብኝ። ጌታ ሆይ አንቺ ነሽ ያለችው እሷ አይደለችም፣ ታላቅ እህቷ ነች። አትወግን እህቷን ብትሆን ደስ ይላል። ያው እኛ እንደተደሰት ነው ሳናቃ ተደሰት ነው ደስ ያለን ኢትዮጵያ ሽ እሷ ናት። እሷ አይደለችም ብላችሁ አታምታቱ። እሷ ናት። አስታውቁም ፊቷ። አይ እሷ አይደለም እህቷ ነው። ምን ሆኖች በቃ እኔ ሁላችሁ አንቺ አታውቁ ነች ነው በቃ ያስታውቃል። እሷ ናት። እኔ ደህና አድርጌ እያየኋት ነበር። አረግዴላት ቅድም እኮ ምን እንዳለ ታውቂያለሽ? ጆሮአቸው አይመሳሰልም። ከታች ኮሜንት እያየሁ ነበር። አይደለም ያየሁትን ነገር ልንገራችሁ። የአንገትሽን መስቀል ነው የተከታተልኩት። እዛ እሷ ላይ አለ የለም መለያያት። የእያንዳንዳችን ማይንድ ግን በጣም ሰፊ ነገር እንደሚያመጣ ይሁት። በህብረት መስራት፣ በህብረት መኖር፣ በህብረት መነጋገር፣ በመልካም ነገር መቆም በጣም በጣም ዋጋው ፍሬው በጣም ያማረ ነው። ስንወያይ እያንዳንዳችን ጋር እኔ ጋር የሌለ ነገር አንቺ ጋር፣ እናንተ ጋር፣ ሌሎቻችን ጋር ይኖራል እና በጋራ መወያየትን አትጥሉት። እውነቴን ነው የምነግራቸው እህቶቼ፣ በመልካም ነገር ማለት ነው። ሰዎች አሁን በግሩፕ ተሰብስበው መጥፎ ነገር፣ ሰውን የሚጥል ሀገርን የሚያፈርስ ነገር ይሰራሉ አይደለ? እስኪ እኛ ደግሞ ሰው ሆነን ለራሳችን ቆመን ራሳችንን የምናነሳበትን ነገር እንስራ። መልካም ነገር ወደ ራሳችን እናስገባ። አንደኛ ህሊናቸውን ፈታ ብላችሁ ከዚህ ስትወጡ ስራችሁ የፈካ ነው የሚሆነው። ጭቅጭቅ ቤት ገብታችሁ ከሆነ ግን በቃ አይምሯችሁ ያ ጭቅጭቅ ነው የሚያጠናው፣ ስራዋ ይሰራላችሁ ምናምን እና በመልካም ነገራችን ላይ አንቺ ራስነትሽን እንዳትደብቂ ፍሪ አድርገሽ አንቺ እኔ ነኝ ብለሽ በኖርማል ማውራት አለብሽ። አንቺ ከሆንሽ ማለት ነው። ምክንያቱም ብዙ ሰዎች ማወቅ ይፈልጋሉ፣ ብዙ ሰዎች ደግሞ ተመልካቾች አሉ። ግን አንዳንድ ሰዎች መጥፎ ነገሮችን ይሰሩበታል እንደዚህ አይነት አጋጣሚ ላይ ማለት ነው። አንቺን የሚያስጠይቅ እንደዚህ አዎ። ግን እኔ ያው ምንም አያስጠይቀኝ። እኔ ስልሽ አሁን እኔ አያስጠይቅሽም። በእርግጥ ግን ጥሩ ነገር የማይሰሩ ሰዎች አሉ፣ ብዙ ሰዎች አሉ በብዙ አይነት መንገዶች የሚያዩ። እሱ ልክ ነሽ። ግን ለማንኛውም ነገር ግን እኔ አይደለሁም። እውነቱ ስነግራችሁ አንድ ኢትዮጵያዊ እህቴ ናት ማለት በብዙ ነገሮች የሰው ልጅ ይመሳሰላል። ግን ደግሞ በቃ አስተዋይ ሁኑ። ገባችሁ? እኔም ሆንኩኝ እናንተም ሆናችሁ የኔ ማግኘት የእናንተ ማግኘት የኔ ሊሆን ይገባል። ሀገራችን አሁን ላይ እየፈረሰች መጥፎ ደረጃ እየደረሰች የመጣችሁ በምቀኝነት ነው። ገባችሁ? እኔ አንዱን ጥዬ ለራሴ ማለፍ ነው የምፈልገው። አንድ መኪና ይዛችሁ ስትነዱት እናታችሁ ከፊት ብትኖር ገጭታችሁ አትሄዳላችሁ? አትሄዱ። ከቻላችሁ ሁሉንም ታተርፋላችሁ፣ ካልቻላችሁ መኪናውን ነው የምትገለብጡ እናታችሁን ለማዳን። ኢትዮጵያ ማለት ያ ናት። ኢትዮጵያን ለማዳን እኛ አንድ መሆንና መልካም ነገር ማሰብ አለብን። ከራሴ መጀመር አለብን። እኔ ለራሴ ራሴን ማደስ ማነጽ አልችል። ጥሩ አይምሮ ሳይኖረኝ ሌላውን ሰው መምከር አልችልም። ስለዚህ መልካም አይምሮ ይዛችሁ ተጓዙ፣ መንገዳችሁም የቀና ይሆናል ማለት እወዳለሁ። የማንም ሰው ጥላቻም ሆነ መጥፎ ነገር የለብኝም። መጥፎ ነገሮችን እቃወማለሁ፣ መልካም ሰዎችን እደግፋለሁ። በጣም ነው የምወዳችሁ። ለነበረን ቆይታ ደስ የሚል የሚያስደስት ቆይታ ነበረን። ከልቤ ነው እውነት የምወዳችሁ። እግዚአብሔር ያክብርልኝ። መልካም ጊዜ። ጫውቻው። መልካም ስራ።